ሚዲያ ከሀገር ውስጥና ከሀገር ውጭ ያዝናቸውን ስፖርታዊ ኩነቶች በቀጥታ የምናቀርብበት ስፖርታዊ ፕሮግራም ነው። በቶፕ ሚዲያ ተወዳጁን የእንግሊዝ ፕሪሚየር ሊግ፣ የስፔን ላ ሊጋ፣ የጣሊያን ሴሪያ ኤ እና የፈረንሳይ ሊግ አንድን ተወዳጁን የአውሮፓ ሻምፒዮንስ ሊግን ጨዋታ በቀጥታ የሚተነተንበት ፕሮግራም ነው። በቶፕ ሚዲያ በዩቲዩብ ቻናላችን እና በፌስቡክ እና በቴሌግራም ላይክ እና ሰብስክራይብ ያድርጉን። እኛን መርጣችሁ ስለምታዳምጡን እና ስላዳመጣችሁን እናመሰግናለን። ቶፕ ሚዲያ ሰላም ጤና ይስጥልን። የቶፕ ሚዲያ ስፖርት ቤተሰቦች ዛሬ ከሀገር ውስጥ የያዝናቸውንና ከውጭ እንዲያዝናቸውን ስፖርታዊ መረጃ ኩነቶች፣ ክስተቶች ወደ እናንተ የምናደርስ ይሆናል። ፕሮግራሙን ገረ መስቀል ያለው ከእናንተ ጋር እየተነተንኩ ቆይታ የማደርግ ይሆናል። ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ ሮብ ጀምሮ ይጀምራል። እሱንም እንመለከት ይሆናል። እንዲሁ ደግሞ የኢትዮጵያ ከፍተኛ ሊግ ጨዋታዎችንም ጭምር የምንዳስስ ይሆናል። ከባህር ማዶ ደግሞ የተጠባቂው የስፔን ላ ሊጋ እና የጣሊያን ሴሪያ፣ የጀርመን ቡንደስሊጋ እና የፈረንሳይ ሊግ አንድን ጨዋታዎችና ነገና ከነገ ወዲያ የሚካሄዱትን የእንግሊዝ ፕሪሚየር ሊግ ጨዋታዎች ምን ይመስላሉ የሚለውን የምንዳስስ ይሆናል። አብራችሁን ቆይታ ማለት ብታደርጉ ከኛ ጋር ቶፕ ሚዲያን ሰብስክራይብ እና ላይክ እና ኮሜንት ማድረግ እንዳትረሱ፣ እንዲሁ ሼር አድርጉ እንላለን። ፕሮግራሙን ገረ መስቀል ያለው አብሬ እየተነተንኳችሁ ቆይታ የማደርግ ይሆናል። ከመሸጋገሪያ በኋላ ስንመለስ የኢትዮጵያ ፕሪሚየር ሊግ ጉዳይን የምናነሳ ይሆናል። ተመልሰናል። ክብራትና ክብራት ተመልካችና አድማጮቻችን ቶፕ ሚዲያ ሰብስክራይብ እና ላይክ አድርጉን እንላለን፣ ሼር አድርጉን ብለን እንጠይቃለን። የኢትዮጵያ ፕሪሚየር ሊግ ነው በመጀመሪያ ዛሬ የምንመለከተው። ለማንኛውም የኢትዮጵያ ፕሪሚየር ሊግ ሮብ ይጀምራል። ቅዱስ ጊዮርጊስ ከሀዲያ ሆሳዕና የመጀመሪያ ጨዋታ ያደርጋሉ። ፈረሰኞቹ ከሀዲያ ሆሳዕና ማለት ነው። ሌላኛው ጨዋታ ደግሞ እንዲሁ ለማለት የፈለኩት 23ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ነው ማለት ነው የሚጀምረው ሮቡ። ቅዱስ ጊዮርጊስ ከሀዲያ ሆሳዕና፣ እንዲሁ አዳማ ከብርቱካናማዎቹ ከድሬዳዋ ከነማ ጋር የሚያደርጉት ጨዋታ ይጠበቃል። ድሬዳዋ ዘንድሮ ጥሩ እንቅስቃሴ የሚባል ነገር ነው እያሳየ ያለ። በተለይ ከአዳማ ከተማ ነው ይገዙ ቦጋልን ያስፈረሙት። ስለዚህ ጥሩ እንቅስቃሴ እያደረጉ ነው። ፈረሰኞች ግን ቅዱስ ጊዮርጊስ ከሀዲያ ሆሳዕና ይገናኛሉ። አሰልጣኝ ፋሲል ተካልኝ ወጣ ገባ ያለ አቋም ነው ያላቸው በቅዱስ ጊዮርጊስ። አሁን ግን ቡድኑን ወደ ማሸነፍ ስሜትን ለመመለስ ይገባሉ ማለት ነው። ሌላኛው ወልዋሎ ዓዲግራት ዩኒቨርሲቲ ከፋሲል ከተማ የሚያደርጉት ጨዋታ ይጠበቃል። የውበቱ አባተ ቡድን አጼዎቹ ዘንድሮ በተለይ እነ ጌታነህ ከበደን አይነት የመሳሰሉ የፊት መስመር አጥቂ ያለው ቡድን ነው ፋሲል ከነማ። ነገር ግን ውጤታማ ሊሆን አልቻለም። ከደጋፊ ከፋሲል ከነማ ብዙ ነገር የሚጠብቅ ይሆናል ማለት ነው። ስለዚህ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር የሚገናኙ ይሆናል። ፋሲል ከነማ ዘንድሮ ሲዝኑ ጥሩ አይደለም፣ አቋማቸውም ጥሩ አይደለም። ውበቱ አባተ ከሚከፈላቸው ክፍያ አንጻር በተለይ የእግር ኳስ አፍቃሪያንም ጭምር የፋሲል ከነማ ደጋፊዎችም ጭምር ቅሬታ እያቀረቡባቸው የሚገኙት የውበቱ አባተ የእግር ኳስ ፍልስፍና ከየት ወዴት ነው የሚለውም በቀጣይ የምንመለከተው ይሆናል። ነገር ግን ለማንኛውም አጼዎቹ ከወልዋሎ ዓዲግራት ዩኒቨርሲቲ የሚያደርጉት ጨዋታ ሮብ የሚጠበቅ ይሆናል በኢትዮጵያ ፕሪሚየር ሊግ ማለት ነው። ሌላኛው ሀይቆቹ ከኢትዮጵያ መድህን ይገናኛሉ። ሐዋሳ ከተማ ማለት ነው። ሀይቆቹ ከኢትዮጵያ መድህን ሲገናኙ በተለይ ኢትዮጵያ መድህን በገብረ መድህን ኃይሌ እንደሚሰለጥን እናውቃለን። ገብረ መድህን ኃይሌ በቅርቡ የኢትዮጵያ ብሔራዊ ቡድን እንደነበር እናስታውሳለን። ከዛ በኋላ ነው አሰልጣኝ መሳይ የተኩት። ግን ገብረ መድህን ከተመለሰ በኋላ ድንቅ ቡድን ሰርቶ እናያለን። አምና በጣም ተቸግሮ የነበረውን ኢትዮጵያ መድህን ዘንድሮ ከሐዋሳ ከተማ ጋር የሚያደርጉትን ጨዋታ የሚጠበቅ ነው። ለማንኛውም ሀይቆቹ ከኢትዮጵያ መድህን የሚያደርጉት ጨዋታ የሚጠበቅ ይሆናል። ሌላኛው ጨዋታ ደግሞ አርብ የጣና ሞገዶቹ ከሽሬ እንዳስላሴ የሚያደርጉት ጨዋታ ይጠበቃል። የደጋረገ የግዘው ቡድን ጣና ሞገዶቹ ጥሩ እንቅስቃሴ የሚባል ነው ፊት መስመር ላይ የሚያደርጉት። ለማንኛውም ያም ሆነ ይህ ባህር ዳር ከተማ ከሽሬ እንዳስላሴ የሚያደርጉት ጨዋታ ተጠባቂ ነው። ባህር ዳር ከተማ ያው ይህን ጨዋታ ካሸነፈ 36 ነጥብ ያደርግና ከኢትዮጵያ መድህን ጋር ያለው ነጥብ በተለይ የሚያጠብበት መንገድ ይፈጠራል ማለት ነው። ስለዚህ የጣና ሞገዶቹ ደጋረገ ይግዘው ጥሩ እንቅስቃሴ እያደረገ ነው የሚገኘው በጣና ሞገዶቹ። ጣና ሞገዶቹ ትልቁን እንቅስቃሴ ነው እያደረጉ ያሉት ማለት ነው። ነገር ግን በእኔ አንድ ቅር ያለኝ ነገር ምንድነው በኢትዮጵያ ዋንጫ ከሰሞኑ ወድቀዋል በፍጹም ቅጣት ምት በሸገር ከተማ ከቀጣይ ዓመት 2018 ያደገ ነው ከከፍተኛ ሊግ ወደ ኢትዮጵያ ፕሪሚየር ሊግ እና በኢትዮጵያ ዋንጫ 4-2 እንደተሸነፉ እናውቃለን የጣና ሞገዶቹና በሚያሳዝን ሁኔታ ያንን ማለት ነበረባቸው። ነገር ግን በፍጹም ቅጣት ምት ባህር ዳር ከነማ ወድቋል ማለት ነው። ሸገር ከተማ አልፏል ማለት ነው። ቅዳሜ ደግሞ የኢትዮጵያ ንግድ ባንክ ከሲዳማ ቡና ይገናኛሉ። ንግድ ባንክ በጸሎት ሉሰገር ነው የሚያሰለጥነው እና አምና ሻምፒዮን የነበረ ቡድን ዘንድሮ
ምንድነው እንደዚህ አይነት የውጤት መንገራጨጭና በተለይ ንግድ ባንክ እንዳለ ፍርስርስ ወጥቷል ማለት ይቻላል። በጸሎት ልሰገድ ይህንን ጨዋታ ማሻሻል የሚጠበቅባቸው ይሆናል። ነገር ግን ንግድ ባንክ 10ኛ ደረጃ ላይ የተቀመጠው በ28 ነጥብ፣ ነገር ግን አምና ሻምፒዮን የነበረ ቡድን ዘንድሮ ምንም ያህል አማካኝ አጥቂ በጣም የተስተካከለ ቡድን ያለው የኢትዮጵያ እግር ኳስ አንዳንዴ ይገርመኛል። በጣም ሻምፒዮን ይሆንና በሚቀጥለው ዓመት የሚዳከሙበት አጋጣሚ የፋይናንሻል ክፍያቸው ከፍተኛ ሆነ፣ ነገር ግን ውጤታማ ያልሆኑ ቡድኖች ስንመለከት ግርም ይለኛል። ለማንኛውም ቅዳሜ ንግድ ባንክ ሲዳማ ያጫወታሉ። ሌላኛው ጨዋታ አዞቹ ከመብራት ኃይል የሚያደርጉት ጨዋታ ነው። አርባ ምንጭ ማለት ነው። ዘንድሮ ነው ወደ ፕሪሚየር ሊግ የመጡ ወርዶ ነበር እናስታውሳለን። አርባ ምንጭም ቢሆን እንዲሁ 7ኛ ደረጃ ላይ የተቀመጠ ቡድን 30 ነጥብ አለው። ግን አድገውም ቢሆን ጥሩ እንቅስቃሴ እያደረጉ ነው ከመብራት ኃይል ጋር ማለት ነው። መብራት ኃይል 9ኛ ደረጃ ላይ የተቀመጠው ማለት ነው። የኢትዮጵያ ፕሪሚየር ሊግ ደረጃ ሰንጠረዥ ለመመልከት ያህል ኢትዮጵያ መድህን 40 ነጥብ አለው፣ አንደኛ ደረጃ ሆኖ ይመራል። ሁለተኛ ደረጃ የጣና ሞገዶቹ ባህር ዳር 33 ነጥብ አላቸው። ሶስተኛ ደረጃ ኢትዮጵያ ቡና 33 ነጥብ አላቸው። አራተኛ ደረጃ ወላይታ ዲቻ የጦና ኖቮቹ 33 ነጥብ ይዘው ተቀምጠዋል። አምስተኛ ሀዲያ ሆሳዕና 32 ነጥብ አላቸው። ስድስተኛ ፈረሰኞቹ ቅዱስ ጊዮርጊስ 30 ነጥብ ሲኖራቸው፣ ሰባተኛ አዞቹ አርባ ምንጭ 30 ነጥብ አላቸው። ስምንተኛ መቻል ነው፣ የድሮ ማለትም መከላከያ የነበረው ክለቡ አሁን መቻል ስለሚባል ነው 29 ነጥብ አለው። ዘጠነኛ መብራት ኃይል ነው 28 አለው። አስረኛ ኢትዮጵያ ንግድ ባንክ እንዲሁም 28 ነጥብ አለው። 11ኛ ፋሲል ከነማ 28 ነጥብ አለው ማለት ነው። የሳምንቱ አራፊ ቡድን በነገራችን ላይ መቻል ነው ማለት ነው። 17ኛ ሽሬ እንደስላሴ 15 ነጥብ አለው። 18ኛ ወልዋሎ አዲግራት 9 ነጥብ አለው ማለት ነው። ወራጅ ቀጠና ላይ ይገኛል ማለት ነው። 19ኛ ደረጃ የተቀመጠው ወልቂጤ ከተማ ነው፣ ምንም ነጥብ የለውም። በነገራችን ላይ የቶፕ ሚዲያ ዩቲዩብ ቻናል ተከታዮቻችን ወልቂጤ ምንም ጨዋታ አላሸነፈም፣ እስካሁን ሁሉንም ጨዋታ ተሸንፎ እንዲሁም 19ኛ ደረጃ ላይ ተቀምጧል ወልቂጤ ከተማ ማለት ነው። ስለዚህ ምንም ነጥብ 0 ነጥብ የለውም። ያው ወልቂጤ ከተማ እንደተቀጣ ስለምናውቅ ማለት ነው። የኢትዮጵያ የወንዶች ከፍተኛ ሊግ ነው የምንመለከተው። የኢትዮጵያ ወንዶች ከፍተኛ ሊግ በነገራችን ላይ ወደ ፕሪሚየር ሊግ ለማደግ ነው በሁለት ምድብ የተከፈለ ሀናለ ተብሎ ምድብ ሀን ሸገር ከተማ ነው 45 ነጥብ ይዞ አድጓል ማለት ነው። ቀጣይ የኢትዮጵያ ፕሪሚየር ሊግ ተሳታፊ ሆኗል ማለት ነው። ሁለተኛ ቤንች ማጂ ቡና 32 ነጥብ አለው። ሶስተኛ ደረጃ ሶሎዳ አድዋ 28 ነጥብ አለው። አራተኛ ደረጃ የተቀመጠው ደደቢት ነው 27 ነጥብ አለው። እናስታውሳለን ደደቢት በኢትዮጵያ ፕሪሚየር ሊግ የሚሳተፍ ቡድን የነበረ የትግራይ ክለብ ነው። ከዛ ከወረደ በኋላ አሁን ከፕሪሚየር ሊግ ከወረደ በኋላ ሌሎችም ክለቦች ሲወርዱ ማለት ነው በከፍተኛ ሊግ የተሳተፈ ነው። ጥሩ ውጤት ነው። አምስተኛ ደረጃ ላይ ጋሞ ጨንቻ 25 ነጥብ ተቀምጧል። ስድስተኛ ደብረ ብርሃን ነው የአማራ ተወካይ እንደሆነ እናውቃለን በከፍተኛ ሊግ 24 ነጥብ አለው። ሰባተኛ አዲስ አበባ ከተማ 23 ነጥብ አለው ማለት ነው። በዚህኛው በምድብ ከአዋራጅ ቀጠና ላይ 10ኛ ደረጃ የተቀመጠው አምቦ ከተማ ነው 18 ነጥብ አለው። 11ኛ ደረጃ ወልቂጤ ከተማ ነው 13 ነጥብ አለው። 12ኛ ደግሞ ድሬዳዋ ከተማ 11 ነጥብ አለው ማለት ነው። ስለዚህ 12 ቡድኖች በሚወዳደሩበት ከወዲሁ ሸገር ከተማ የኢትዮጵያ ፕሪሚየር ሊግ ተሳታፊ መሆኑን አረጋግጧል ማለት ነው። ሌላኛው ግን ተጠባቂ በጣም ወደ ፕሪሚየር ሊግ ለማደግ ለቀጣይ ለ2018 ግን ምድብ ላይ ነው ከፍተኛ ፉክክር ያለው። አንደኛ ደረጃ ላይ ነገሌ አርሲ ነው 36 ነጥብ ይዞ ተቀምጧል። ሁለተኛ ደረጃ ሀላባ ከተማ 36 ነጥብ አለው። ሶስተኛ ደረጃ የአማራ ክልል ተወካዩ ክለብ ደሴ ከተማ 35 ነጥብ አለው። ተመልከቱት የቶፕ ሚዲያ የስፖርት ዩቲዩብ ቻናል ተከታታዮቻችን እዩት እንግዲህ ደሴ ከተማ 35 ነጥብ አለው። ሀላባ ከተማ 36 አለው። ነገሌ አርሲ 36 አለው። የአንዳንድ ነጥብ ልዩነት ነውና ያለው በመካከላቸው በጣም ከፍተኛ የሚባል ፉክክር ነው። ስለዚህ ከሶስቱ ቀጣይ የሚያድገው ቡድን የሚለይ ይሆናል ማለት ነው። ከፍተኛ ፉክክር ነው። አራተኛ ደረጃ እንዲሁ ንብ ራሱ 31 ነጥብ አለው። ከፍተኛ ፍክክር ያደርጋል። አምስተኛ ሻሸመኔ ከተማ 25 ነጥብ አለው። ስድስተኛ ሱሉልታ ከተማ 24 አለው። ሰባተኛ ስልጤ ወራቤ 22 አለው። እንዲሁ ደግሞ ወራጅ ቀጠና ላይ እንደዚሁ በ12 ቡድን ነው ያለው። በተመሳሳይ 10ኛ ደረጃ የተቀመጠው ወራጅ ቀጠና ኦሜዳ ነው 16 ነጥብ አለው። 11ኛ ደረጃ የተቀመጠው አክሱም ከተማ ነው 11 ነጥብ አለው። 12ኛ ደረጃ ላይ አዲስ አበባ ዩኒቨርሲቲ 10 ነጥብ ይዞ ተቀምጧል ማለት ነው። የኢትዮጵያ ከፍተኛ ሊግ ይህንን ይመስላል ማለት ነው። ከመሸጋገሪያ በኋላ ስንመለስ ደግሞ ወደ ውጭ ጉዳዮቻችን የምናመራ ይሆናል። ተመልሰናል። ክብራትና ክብራን እንዲሁ ከባህር ዳር ለሚሚቱ ህንፃ ላይ ከተንጣለሉ ስቱዲዮአችን ሆነን ይህንን መረጃ ወደ እናንተ ስንደርስ ከታላቅ ደስታ ጋር ይሰማናል። ቶፕ ሚዲያ ዩቲዩብን ሳብስክራይብ እና ላይክ እና ሼር ማድረግ እንዳትረሱ እንላለን። እናንተ እገዛም ጭምር ለኛ ዋስትና ነውና ኮሜንትም ታች ላይ ብጽፉልን የምንመለከት ይሆናል ማለት ነው። በሳምንቱ የተደረጉ የአውሮፓ ትልቅ ጨዋታዎች ነበሩ። ከእንግሊዝ ፕሪሚየር ሊግ ውጭ በተለይ 29ኛ ሳምንት የስፔን ላሊጋ ጨዋታዎች እንመለከታለን። ሪያል ሶሲዳድ ከሪያል ቫላዶሊድ ተገናኝተው ይህንን ጨዋታ
ሪያል ሶሲዳድ ጣፋጭ የሆነ ውጤት 2-1 አሸንፏል። ባርሴሎና ከአትሌቲኮ ማድሪድ እንዲሁ ተገናኝተው ነበር ማለት ይቻላል። ይቅርታ ማለት ይህንን ጨዋታ ባርሴሎና ከጂሮና ማለት ነው ሪያል ሶሲዳድ ሳይሆን ባርሴሎና ከጂሮና ጋር ተገናኝተው ነበር። ይህንን ጨዋታ ባርሴሎና 4-1 አሸንፏል ማለት ነው። በተለይ ሌቫንዶስኪ ጎል አስቆጥሮ 2 ጎሎችን ከፍተኛ ጎል አስቆጣሪውን ማንፉክክር ውስጥ ገብቷል ማለት ነው። ስለዚህ ባርሴሎና ጣፋጭ ድል በሜዳው አስመዝግቧል ማለት ነው። ሌላኛው እንደዚሁ የተደረጉ ጨዋታዎች ነበሩ። ጊታፌ ከቪያሪያል ተገናኝተው ይህንን ጨዋታ ጣፋጭ ድል ቢጫ ሰርጓጂ መርከቦቹ ቪያሪያል 2-1 ይህንን ጨዋታ ጊታፌን አሸንፈዋል ማለት ነው። ሌላኛው ጨዋታ ሪያል ማድሪድ እንዲሁ ከሌጋኒስ ተገናኝተው ነበር 3-2 አሸንፈዋል። ኪሊያን ምባፔም ጭምር ጎል አስቆጥሯል ማለት ነው። አላቬዝ ከራዮ ቫልካኖ ተገናኝተው ይህንን ጨዋታ ራዮ ቫልካኖ 2-1 አላቬዝን ያሸነፈበት ጨዋታ የሳምንቱ የስፔን ላሊጋ ተጠባቂ ጨዋታ ነው ማለት ነው። ሌላኛው ቫሌንሺያ ከማዮርካ ተገናኝተው ይህንን ጨዋታ ቫሌንሺያ በሜዳው ቢጫማዎቹ ይህንን ጨዋታ 1-0 አሸንፈዋል ማለት ነው። አትሌቲኮ ክለብ ከኦሳሱና ተገናኝተው 0-0፣ ሪያል ቢቲስ ከሲቪያ ይህንን ጨዋታ ሪያል ቢቲስ 2-1 ሲቪያን አሸንፏል። ሌላኛው ጨዋታ ደግሞ ዛሬ የሚደረግ ጨዋታ እንዲጫወት ይኖራል። ሴልታ ቪጎ ከላስ ፓልማስ ዛሬ ይደረጋል ማለት ነው። ስፔን ላሊጋም ከፍተኛ ጎል አስቆጣሪ ሌቫንዶስኪ በ25 ጎል ሲመራው በሁለተኛ ደረጃ የተቀመጠው ደግሞ ኪሊያን ምባፔ ነው 22 ጎል አለው ማለት ነው። የደረጃ ሰንጠረዥ ስንመለከት ባርሴሎና በተለይ ይህንን ጨዋታ በማሸነፉ ምክንያት 66 ነጥብ ይዞ እየመራ ይገኛል። ሁለተኛ የተቀመጠው ሪያል ማድሪድ ነው 63 ነጥብ አለው። በመካከላቸው 3 ነጥብ ልዩነት አለ። ሶስተኛ አትሌቲኮ ማድሪድ 57 አለው። አራተኛ ቪያሪያል 47 አለው። አምስተኛ ሪያል ቤቲስ 47 አለው። እንዲህ ወራጅ ቀጠና ላይ የተቀመጡ ክለቦችም ጭምር አሉ ማለት ነው። 18ኛ ደረጃ ላይ የተቀመጠው ሌጋኒሽ ነው 27 ነጥብ አለው። 19ኛ ላይ ላስ ፓልማስ 25 ነጥብ አለው። 20ኛ ሪያል ቫላዶሊድ 16 ነጥብ ይዞ ተቀምጧል ማለት ነው። የጀርመን ቡንደስሊጋ 27ኛ ሳምንት ስንመለከት ደግሞ ባየር ሊቨርኩሰን ከቦም ጋር ተገናኝተው ጨዋታ 3-1 ሊቨርኩሰን አሸንፏል። ባየር ሙኒክ ከሲቲ ፖል ጋር ተገናኝተው ምን ጨዋታ 3-2 ታፋጅ ድል አስመዝግቦበታል። ቦሩሲያ ሞንቸንግላድባክ ከአርቢ ላይፕዚግ ተገናኝተው ይህንን ጨዋታ ቦሩሲያ ሞንቸንግላድባክ 1-0 አሸንፏል። ወልስበርግ ከሃደኒም ተገናኝተው ነበር። ይህንን ጨዋታ ሃደኒም 1-0 አሸንፏል። ሌላኛው ደግሞ ጨዋታ የነበረው የጀርመን ቡንደስሊጋ ሆልስቲንስ ከወርደ ብሬመን ተገናኝተው ይህንን ጨዋታ ወርደ ብሬመን ከሜዳው ውጭ 3-0 አሸንፎ ተመልሷል ማለት ነው። ሌላኛው ጨዋታ ሆፈንሄም ኦግስበርግ ተገናኝተው ነበር 1-1 ተለያይተዋል ማለት ነው። ኢንትራክት ፍራንክፈርት ከስቱትጋርት ተገናኝተው ነበር። ፍራንክፈርት 1-0 አሸንፏል። ቦሩሲያ ዶርትመንት ከሜንዝ 3-1 አሸንፏል። በተለይ የጀርመን ቡንደስሊጋ ዘንድሮ ቦሩሲያ ዶርትመንት ተቸግሮ ነበር። ከዚህኛው ግን ጣፋጭ ድል አስመዝግቦ 3-1 አሸንፏል ማለት ነው። ፍራይበርግ ከኡኒየን በርሊን ተገናኝተው ጨዋታ ኡኒየን በርሊን ከሜዳው ውጭ 2-1 አሸንፎ ጣፋጭ ድል አስመዝግቧል ማለት ነው። የጀርመን ቡንደስሊጋን የደረጃ ሰንጠረዥ ስንመለከት ባየር ሙኒክ በ65 ነጥብ ይመራዋል። በሁለተኛ ደረጃ ላይ ደግሞ ሊቨርኩሰን የሻቪ አሎንሶ ቡድን 59 ነጥብ ይዞ ሁለተኛ ደረጃ ተቀምጧል። ሶስተኛ ደረጃ ፍራንክፈርት 48 ነጥብ ይዞ ተቀምጧል። አራተኛ ደረጃ ደግሞ ሜንዝ ነው 45 ነጥብ አለው። አምስተኛ ቦሩሲያ ሞንቸንግላድባክ 43 ነጥብ አለው። ስድስተኛ ደረጃ ላይ አርቢ ላይፕዚግ 42 ነጥብ አለው። ሰባተኛ ፍራይበርግ 42 ነጥብ አለው። ስምንተኛ ኦግስበርግ 39 ነጥብ አለው። 16ኛ መጨረሻ ይቅርታ ወራጅ ቀጠና የተቀመጡት ደግሞ 16ኛ ደረጃ ላይ ሃደኒየም ነው 22 ነጥብ አለው። 17ኛ ላይ ቦኸም ነው 20 ነጥብ አለው። 18ኛ ላይ ሆልስቲን ሀሰን አዳጊ ነው 17 ነጥብ ይዘው ተቀምጠዋል ማለት ነው በጀርመን ቡንደስሊጋ። ክቡራትና ክቡራን የቶፕ ሚዲያ ዩቲዩብ የስፖርት ቻናል ተከታዮቻችን ላይክ እና ሳብስክራይብ እና ኮሜንት መጻፎትን እንደነሱ ከኛ ጋር አብረው ቆይታ ስላደረጉ እናመሰግናለን እንሎታለን። ሌላኛው የጣሊያን ሴሪያ ኤ ነው የምንመለከተው። ጣሊያን ሴሪያ ኤ ጨዋታዎች እንዲሁ ነበሩ። የፋብሪጋስ ቡድን ኮርሞ ከኢምፖሊ ጋር ተገናኝተው ነበር። በሜዳቸው 1-1 ተለያይተዋል። ይህንን ጨዋታ ኮርሞ 2-1 አሸንፏል። ጣፋጭ ድል አስመዝግቧል ማለት ነው። ቪንጂያ ከቦሎኛ ተገናኝተው ይህንን ጨዋታ ቦሎኛ 1-0 አሸንፏል። አባይቶቹ ጁቬንቱስ ከጂኖዋ ጋር ተገናኝተው ነበር። ጁቬንቱስ 1-0 አሸንፈዋል። ሊቼ ከሮማ ተገናኝተው ሮማ 1-0 ጣፋጭ ድል አስመዝግቧል ማለት ነው። ካግላሪ ከሞንዛ ተገናኝተው ይህንን ጨዋታ ካግላሪ በሜዳው 3-0 አሸንፏል። ፊዮረንቲና ከአትላንታ ተገናኝተው ይህንን ጨዋታ ፊዮረንቲና ራቲጎስ በተለይ ከፍተኛ ጎል ጣሊያን ጎል አስቆጣሪ ነው። ጎል አስቆጥሮ ታድጓቸዋል። ፊዮረንቲና አትላንታን 1-0 አሸንፈው ጣፋጭ ድል አስመዝግበዋል ማለት ነው። ሌላኛው ግን ዘንድሮ በጣም አጓጊ የነበረው ያም ነው የጣሊያን ሻምፒዮን የነበረው ኢንተር ሚላን አሁንም መሪነቱን አጠናክሯል ማለት ነው። ከኡዲንዜ ጋር ተገናኝቶ ይህን ጨዋታ ኢንተር ሚላን 2-1 አሸንፏል። በተለይ ዘንድሮ ላውታሮ ማርቲኔዝ በኢንተር ሚላን ድንቅ እንደሆነ እናውቃለን።
ሌላኛው በዲያጎ አንዶ ማራዶና ስታዲየም የተደረገው የናፖሊ እና የኤሲ ሚላን ጨዋታ ነበር። ይህንን ጨዋታ የደርቢም ጨዋታ ነበረ። በጣሊያን ሴሪያ ሳምንቱ ተጠባቂ ጨዋታ ነበር። ይህንን ጨዋታ ሉካኩ ምርጥ ጎል አስቆጥሮላቸው ነበር። አሲስት አድርጓል። 2-1 አሸንፈዋል ናፖሊዎች ማለት ነው። ሄላስ ቬሮና ከፓርማ ዛሬ ሰኞ ምሽት የሚደረግ ጨዋታ ነው። እንዲሁ ላዚዮ ከቶሪኖ ደግሞ ዛሬ የሚደረግ የጣሊያን ሴሪያ ጨዋታ ነው ማለት ነው። የጣሊያን ሴሪያ የደረጃ ሰንጠረዥ ስንመለከተው ኢንተር ሚላን ነው። ኢንተር ሚላን በተለይ ኢንተር በ67 ነጥብ ኢንተር ሚላን ይመራዋል ማለት ነው። ናፖሊ በ64 ይከተላል። ሶስተኛ አትላንታ 58 ነጥብ አለው። አራተኛ ቦሎኛ 56 አለው። አምስተኛ ጁቬንቱስ 55 አለው። ስድስተኛ ሮማ 52 ነጥብ ይዞ ተቀምጧል። ሰባተኛ ላዚዮ 51 ነጥብን ይዘው ተቀምጠዋል ማለት ነው። በተለይ ከፍተኛው የጣሊያን ሴሪያ ጨዋታ የሚባለው ማለት ነው። ስምንተኛ ፊዮሬንቲና 51 ነጥብ አለው። ዘጠነኛ ኤሲ ሚላን 47 ነጥብ አለው። እንደዚሁም ደግሞ አስረኛ በተለይ ኡዲኔዜ 40 ነጥብ አለው። 11ኛ ቶሪኖ 38 አለው። 12ኛ ጂኖ 35 አለው። 13ኛ ኮርሞ 30 ነጥብ አለው ማለት ነው። የጣሊያን ሴሪያ ወራጅ ስንመለከት 18ኛ ደረጃ የተቀመጠው ኢምፖሊ 23 ነጥብ አለው። 19ኛ ደረጃ ላይ ቬንዛ 20 ነጥብ አለው። 20ኛ ደረጃ ሙዝ 15 ነጥብ ይዞ ተቀምጧል። ወራጅ ቀጠና ላይ በጣሊያን ሴሪያ ከፍተኛ ጎል አስቆጣሪው የአትላንታው ሬቲጎሬ 22 ጎል ይዞ ተቀምጧል ማለት ነው። ሌላው ደግሞ ዋሲኬንስ ከፊዮሬንቲና እንደ ደግሞ 16 ነጥብ ይዞ ተቀምጧል ማለት ነው። ይቅርታ ቀደም ሬቲጎሬ ለፊዮሬንቲና ያልኳችሁ ጎል አስቆጣሪ ያልኳችሁ ይቅርታ ለአትላንታ ነው። ጎል አስቆጣሪም ነገር ግን ከፍተኛ ጎል አስቆጣሪ ነው ማለት ነው። ለማለት ነው ዋሲኬን ግን የፊዮሬንቲና 16 ጎል ይዞ ከፍተኛ ጎል አስቆጣሪ ፍክክር አድርጓል ማለት ነው። ሌላኛው ተጠባቂ ሳምንቱ አንደኛው የአውሮፓ ጨዋታ የነበረው የፈረንሳይ ሊግ አንድ ነው የምንመለከተው። የፈረንሳይ ፈረንሳይ ሊግ አንድ ጨዋታዎች ተደርገው ነበረ። ስታርስበርግ ከኦሎምፒክ ተገናኝተው ነበረ። ኦሎምፒክ ሊዮን ጋር ተገናኝተው ነበር። ይህን ጨዋታ ስታርስበርግ 4-2 አሸንፏል። ሬምስ ከማርሴ ተገናኝተው ነበር። ይህን ጨዋታ ሬምስ 3-1 ማርሴን አሸንፏል። ሲኤንቲቲኤን ከፓሪስ ሰንት ጀርመን ተገናኝተው ይህንን ጣፋጭ ድል ኦስማን ደምቤሌም ጎል አስቆጥሮበት 6-1 ፓሪስ ሰንት ጀርመን ከሜዳው ውጭ አሸንፏል ማለት ነው። ሌላው ኦግዤር ከሞንቲፕሌር ተገናኝተው ነበር። ኦግዤር 1-0 አሸንፏል። ሌላኛው ጨዋታ የነበረው ሞናኮ ከኒስ ነው። ይህን ጨዋታ ሞናኮ በሜዳው 2-1 ጣፋጭ ድል አስመዝግቧል ማለት ነው። በፈረንሳይ ሊግ 1 ቱርስ ከብረስት ተገናኝተው ነበር። ቱርስ ይህንን ጨዋታ ከሜዳው ውጭ ያለው ብረስት 4-2 አሸንፏል። አንገርስ ከስታድ ሬን ተገናኝተው ነበር። ስታድ ሬን 3-0 አንገርስን አሸንፏል። ሃቪየር ከኑንት ተገናኝተው ነበር። ይህን ጨዋታ ሃቪየር 3-2 አሸንፏል ማለት ነው። ሊል ከአርሌንስ ተገናኝተው ሊል 1-0 አሸንፎ ይህንን ጨዋታ ወጥቷል ማለት ነው። የፈረንሳይ ሊግ አንድን የደረጃ ሰንጠረዥ ለመመልከት ያህል ክብራትና ክብራን የቶፕ ሚዲያ ተመልካችና አድማጮቻችን ፓሪስ ሰንት ጀርመን በ71 ነጥብ ይዞ እየመራው ይገኛል ማለት ነው። ከወዲሁ ሻምፒዮንነቱን የሚያረጋግጥ ይመስላል። ሁለተኛ ደረጃ የተቀመጠው ሞናኮ ነው፣ 60 ነጥብ ይዞ ተቀምጧል ማለት ነው። የ11 ነጥብ ልዩነት አለ ማለት ነው። ሶስተኛ ደረጃ ማርሴ 49 ነጥብ ይዞ ተቀምጧል ማለት ነው። አራተኛ ደረጃ ኒስ ነው 47 ነጥብ ይዞ ሲቀመጥ በፈረንሳይ ሊግ 1። አምስተኛ ደረጃ ሊል 47 ነጥብ አለው። ስድስተኛ ደረጃ ስታርስበርግ 46 ነጥብ አለው። ሰባተኛ ደረጃ ሊዮን ነው 45 ነጥብ አለው። ስምንተኛ ብረስት ነው 40 ነጥብ አለው። ዘጠነኛ ሌንስ 39 ነጥብ አለው ማለት ነው። የፈረንሳይ ሊግ 1 ወራጅ ቀጠናን ለመመልከት ያህል 16ኛ ደረጃ ላይ የተቀመጠው ሊ ሃቪየር ነው 24 ነጥብ አለው። 17ኛ ላይ ሲኤንቲቲኤን ነው 20 ነጥብ አለው። 18ኛ ሞንቲፕሌር 15 ነጥብ አላቸው። የፈረንሳይ ሊግ አንድን ከፍተኛ ጎል አስቆጣሪ ስንመለከት ኡስማን ዴምቤሌ 21 ጎል ከፓሪስ ሰንት ጀርመን አለው። ሌላኛው ደግሞ ተከታዩ ሜሰን ግሪንውድ ነው ከማርሴ 15 ጎል አለው። ጥሩ እንቅስቃሴ እያደረገ ይገኛል ማለት ነው። ክቡራትና ክቡራን ፕሮግራሙን እየተነተንኩ አብራችሁ ቆይታ እያደረኩት ያለው ገብረ መስቀል ያለው ነኝ። አብራችሁ አድርጉ። ሰብስክራይብ እና ላይክ እና ኮሜንት እና ሼር ማድረጋችሁን እንዳትረሱ እንላለን። ቶፕ ሚዲያን ምርጫው ያድርጉ። ተጠባቂውን 30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ነገ ይደረጋሉ ማለት ነው። ነገ በተለይ የሚደረጉ ጨዋታዎች 30ኛ ሳምንት ናቸው። 8 ሳምንት ይቀረዋል ከዚህ በኋላ ከነገ ውጭ ያለው ማለት ነው። ለማንኛውም 30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ነገ ሲደረግ ወልቭስ ከመዶሾቹ ከዌስትሃም ዩናይትድ ጋር ይገናኛል። ዘገነርስ መድፈኞቹ አርሰናል ከፉልሃም ጋር የሚያደርጉት ጨዋታ የሚጠበቅ ይሆናል። የሚኬል አርቴታ ቡድን ኖቲንጋም ፎሬስት ጫካዎቹ ከማንቸስተር ዩናይትድ ጋር ይገናኛሉ። ሳውዛምፕተን ቅዱሳኖቹ ከክሪስታል ፓላስ ወይም ከንስሮቹ ጋር ደግሞ ሮብ የሚያደርጉት ጨዋታ በእንግሊዝ ፕሪሚየር ሊግ የሚደረግ ይሆናል።
ቦርንማውዝ ከኢፕስዊች ታውን እንደዚሁ ሮብ ይደረጋል። የሞት ሽረት ነው ለኢፕስዊች ታውን እንደዚሁ ከቦርንማውዝ ጋር ያደርጋሉ ማለት ነው፣ በቦርንማውዝ ሜዳ ማለት ነው። ብራይተን ከአስቶን ቪላ እንዲሁ የሚደረግ ነው። ራሽፎርድ ትናንትና እናስታውሳለን፣ ለማስታወስ ያህል ትናንትና ኤፍኤ ካፕ ተደርጎ ነበር። በተለይ ትናንትና አስቶን ቪላ እንደዚሁ 3-0 አሸንፎ ሲያልፍ ራሽፎርድ 2 ጎል አስቆጥሯል። አንዱን በፍጹም ቅጣት ምት ነበረ በኤፍኤ ካፕ ያሸንፈው። ምን ያህል ለማንኛውም ትናንትና አስቶን ቪላ ኤፍኤ ካፕ እንደዚሁ አሸንፎ 3-0 አሸንፎ ግማሽ ፍጻሜ ደርሷል ማለት ነው። ነገሩ በቀጣይ ትልቅ ጨዋታ የሚጠብቀው ይሆናል አስቶን ቪላ ማለት ነው። ሌላው ብራይተን ከአስቶን ቪላ የሚደረግ ጨዋታ ነው። ይሄ ነው ኒውካስትል በተለይ ኢዛክ ድንቅ በሆነበት ምሽት ላይ ከብሬንትፎርድ ጋር አሁንም የአሌክሳንደር ኢዛክ ኤርትራዊ በዘር ትውልድ እንዳለው እናውቃለን እና በተለይ በኒውካስትል ቤት የሚያሳየው ተአምራዊ የሆነ ክስተትን ጭምር ሻምፒዮን እንደሆነ እናውቃለን። ሲቲን ያሸንፈውና በተለይ በካራባው ካፑ እንዳሸንፉ እናውቃለን። ኒውካስትሎች በተለይ ከ58 ዓመት በኋላ ነው ይህንን ሻምፒዮኑት። ለማንኛውም ለሻምፒዮንስ ሊግ ፉክክር ነው የሚያደርጉት። አሁን ከኒውካስትል ከብሬንትፎርድ ጋር በሜዳ ይገናኛሉ። ሌላው ሲቲዝኖቹ ማንቸስተር ሲቲ ከሌስተር ሲቲ ከቀበሮች ጋር የሚያደርጉት ጨዋታ ነው። በተለይ ምን ማሻራሉ ነው የሌስተር ሲቲ አሰልጣኝ በተለይ ሌስተር ሲቲ እዞት ያተርፈዋል እየተባለ ነው። ሌስተር ሲቲ ለመትረፍ የሚያደርገው ጨዋታ የሞት ሽረት ነው ማለት ነው። ፔፕ ጋርዲዮላ ምን ያህል ዘንድሮ እንደተፈተኑ እናውቃለንና ማንቸስተር ሲቲ በሜዳው በኢትሃድ ከሌስተር ሲቲ ጋር የሚያደርገው ጨዋታ ይጠበቃል። ይሄም ሮብ ነው የሚደረግ ጨዋታ ነው። ሊቨርፑል ከኤቨርተን እንደዚሁ ሊቨርፑል ሻምፒዮን ለመሆን አሁንም ውጤቱን ለማስቀጠል የሚያደርገው ጨዋታ ነው ማለት ነው። ኤቨርተንም ቀላል የሚባል አይደለም ሊቨርፑል። ለነገሩ አሁን ባለው አቋም ሊቨርፑል ለኤቨርተን በጣም ሊቨርፑል ከባድ ቡድን ነው ማለት ነው። ሌላው ሐሙስ አንድ የሚደረግ ጨዋታ አለ። ቼልሲ ከቶትንሃም ነው። በተለይ ቼልሲ የአውሮፓ ሻምፒዮንስ ሊግ ለማለፍ የሚያደርገው ጨዋታ ነው። ይህንን ጨዋታ ቼልሲ በተለይ ኢንዚዮ ማሬስካ ቡድን በተለይ ይህንን ጨዋታ የማሸነፍ ግዴታ ውስጥ ገብቶ የሚያደርገው ጨዋታ ነው ማለት ነው። ሌላኛው ለመመልከት ያህል ግን የሚኬል አርቴታ ቡድን አርሰናል ይህንን ጨዋታ ካላሸነፈ በተለይ ከሊቨርፑል ያው ኦልሬዲ እየራቀ ነው ማለት ይቻላል። ነገር ግን ሌሎች ስለሚከተሉት ጥንቃቄ ያስፈልጋል ማለት ነው። የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን ለመመልከት ያህል ሊቨርፑል 7 ነጥብ አለው። በተለይ ፕሪሚየር ሊጉ ላይ ነክሶበታል። እንደ ነብር ነው የሆነው ዘንድሮ ሊቨርፑል ሄደዋል ማለት ነው። የአርነ ስሎት ቡድን ሊቨርፑል ሻምፒዮን መሆኑ ከወዲሁ አይቀሬ ነው። ሁለተኛ የተቀመጠው መድፈኞቹ አርሰናል 58 ነጥብ አላቸው። ሶስተኛ ደረጃ ኖቲንጋም ፎሬስት 54 አለው። አራተኛ ቼልሲ 49 ነው። በአርሰናልና በኖቲንጋም ፎሬስት ያለው የነጥብ ልዩነት ግን የ4 ነጥብ ልዩነት ነው። ምን ያህል አርሰናል እንግዲህ ከዚህ በኋላ የማሸነፍ ግዴታ ውስጥ መግባት እንዳለበት ነው የሚያመላክተውና ደረጃውን ይዞ ለመቀመጥ ነው። ጫካዎቹ ግን ኖቲንጋም ፎሬስት ግን ለኔ በጣም ገራሚ ናቸው። በተለይ ሰሞኑን እነዚህ ኤፍኤ ካፕ በተለይ ብራይተንን ነው በፍጹም ቅጣት ምት አሸንፈው ያለፉት 4-2 አሸንፈውና አሁን ለግማሽ ፍጻሜ በነገራችን ላይ ፈተና ነው የሚሆኑት። ደግሞ ከማንቸስተር ሲቲ ጋር ነው የተደረደሩትና ኖቲንጋም ፎሬስት በጣም ከባድ የሚባል ቡድን ነው ኖቲንጋም ፎሬስት እና በኤፍኤ ካፑም ጥሩ ውጤት ያስመዘግባል ይጠበቃል። እኔ ግን ይገርመኛል በአውሮፓ ሻምፒዮንስ ሊግ ግን ጥሩ ድንቅ የሚባል ጉዞ እያደረጉ ነው። ኤፍኤ ካፑን ግን የሚያሸንፉ ከሆነ ከ71 ዓመት በኋላ ኖቲንጋም ፎሬስት በተለይ ሻምፒዮን የሚሆኑ ከሆነ ለነሱ ታሪክ ይጽፋሉ። ግን ኖቲንጋም ፎሬስት ዘንድሮ ኑኒ ስፕሪቶ ሳንቶ ምን አይነት ቡድን ኖቲንጋም ፎሬስት እንዴት አድርገው እንደገነቡት እንዴት አድርገው ጠንካራና የተከላካይ መስመሩ ሶሊድ እንደሆነ አማካኙ ራሱ ጠንካራ እንደሆነና አጥቂዎቹ ሶፍት በሆነ መንገድ ጎል የሚያስቆጥሩበት መንገድ የኖቲንጋም ፎሬስት የሚገርም ነው። ለማንኛውም በፕሪሚየር ሊጉ 3ኛ ደረጃ ተቀምጧል 50 ነጥብ ይዞ ማለት ነው። አራተኛ ቼልሲ ነው 49 ነጥብ ይዞ ተቀምጧል። አምስተኛ ማንቸስተር ሲቲ 48 ነጥብ አለው። እንዲሁ ከፍተኛ ፉክክር የሚደረግበት ጨዋታ ነው ማለት ነው ለአውሮፓ ሻምፒዮንስ ሊግ ለቀጣይ ዓመት 2025-2026 ለመጫወት ማለት ነው። ስድስተኛ ኒውካስትል 47 እንደዚህ ውጤት ነው የሚፈልገው። ሰባተኛ ብራይተን 47፣ ስምንተኛ ፉላም 45፣ ዘጠነኛ አስቶን ቪላ 45፣ 10ኛ ቦርንማውዝ 44 እና እንዲሁ 11ኛ ደረጃ የተቀመጠው ብሬንትፎርድ ነው 40 ነጥብ አለው። 12ኛ ክሪስታል ፓላስ 39 ነጥብ፣ 13ኛ ደረጃ ማንቸስተር ዩናይትድ 37 ነጥብ፣ 14ኛ ደረጃ ላይ ቶትናም 34 ነጥብ፣ 18ኛ ኢፕስዊች 17 ነጥብ፣ 19ኛ ሌስተር ሲቲ 17 ነጥብ፣ 20ኛ ሳውዛምፕተን ቅዱሳኖች ናቸው 9 ነጥብ መውረዳቸው አይቀሬ ነው ማለት ነው እና ሶስቱ ወራጅ ቀጠና ውስጥ አንዣቦባቸዋል። ኢፕስዊች፣ ሌስተር ሲቲ እና ሳውዛምፕተን። ቀጣይ ሳውዛምፕተን ግን እንዳከተመ ነው የሚቆጠረው መውረዱ ማለት ነው ከወዲሁ። የእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪን የሚመራው መሐመድ ሳላ ነው 27 ጎል አለው ማለት ነው። ድንቅ የሚባለው የውድድር ዘመን ይሄ ግብፃዊ አጥቂ እያደረገ ነው ማለት ነው። ሃላንድ 21 ጎል ይዞ ይከተለዋል ማለት ነው። ለማንኛውም የእንግሊዝ ፕሪሚየር ሊግ ነገና ከነገ ወዲያ በ30ኛ ሳምንት ይጠበቃል ማለት ነው። ስለዚህ በጣም ተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ ከወዲሁ መመለሱ የስፖርት ቤተሰብና አፍቃሪያንን ጭምር የሚያስደስት ነው ማለት ነው። ፕሪሚየር ሊጉ ተወዳጅ ነው። ዘንድሮ ግን
ሊጉ ደብዝዟል ከወዲሁ ማለት ነው። ምክንያቱም ሊቨርፑል 7 ነጥብ ያለው አርሰናል በልፍኞች 58 ነጥብ ነው ያላቸው። በእኔ በኩል ግን ዘንድሮ የማንቸስተር ሲቲ መዳከምም ጭምር ሊጉን አቀዝቅዞታል ማለት ነው። የአርነ ስሎት ቡድን ሊቨርፑል ግን ከዚህ በኋላ በባለፈው ካራባኦ ካፕ በኒውካስትል ዋንጫ ተቀምጧል። አውሮፓ ሻምፒዮንስ ሊግ እናስታውሳለን ተሰናብቷል። በሚገርም ሁኔታ ፓሪስ ሴንት ጀርመን ያንን ጨዋታ ባክ ቱ ባክ አድርገው ቀልብሰው አልፈዋል ማለት ነው። ዘንድሮ ፒኤስጂ በአውሮፓ ሻምፒዮንስ ሊግ ድንቅ የሚባለው የውድድር ዘመን እያሳየ ነው ያለ። ስለዚህ ተሰናብቷል ማለት ነው ሊቨርፑል። ስለዚህ ያለው ተስፈኛ ዋንጫ የእንግሊዝ ፕሪሚየር ሊግ ብቻ ነው። ዘንድሮ ግን በፕሪሚየር ሊግ እኔን እየገረመኝ ያለው የኖቲንግሃም ፎሬስት ጫካዎቹ ድንቅ ጉዞና የሚያደርጉት ጉዞ ደግሞ በጣም ነው። ጫካዎቹ ዘንድሮ የአውሮፓ ሻምፒዮንስ ሊግ እና እንደዚህ ደግሞ አሁን ደግሞ በኤፍኤ ካፕ መምጣታቸው ደግሞ የሚጠበቁ ይሆናል ማለት ነው። ለማንኛውም ግን በፕሪሚየር ሊጉ እነዚህ ተጫዋቾች ናቸው ጠንካራ ለሚለው ግን ዘንድሮ የመሐመድ ሳላ በተለይ በፕሪሚየር ሊጉ መጉላት ትልቁን ውጤት አስተዋጽኦ እያደረገ የሚገኘው መሐመድ ሳላ ነው። ከዚያ ውጭ ግን በማንቸስተር ሲቲ ቤት ግን የኡመር ማርሙሽ መምጣት መፈረም ግን ለፔፕ ጋርዲዮላ በተለይ ዋስትና ሆኗል ማለት ነው። ትናንትና በተለይ ያንን ጨዋታ አሁን ታንታ በቦርንሞዝ በኤፍኤ ካፕ ጨዋታ ይፈተናሉ ተብሎ ነበር። በጣም ደግሞ ቦርንሞዝ ፈትኗቸዋልና አንደኛውን ጎል ሃላንድ አስቆጥሯል። ሃላንድ ግን ትናንትና ፍጹም ቅጣት ምት ስቷል በኤፍኤ ካፕ ማለት ነው። ሁለተኛውን ግን ኡመር ማርሙሽ እንዲሁ ጎል አስቆጥሮላቸዋል። ምን ያህል አስፈላጊ ተጫዋች እንደሆነ ለማንቸስተር ሲቲ ምን ያህል ወሳኝ ተጫዋች እንደሆነ ግን አይተናል ማለት ነው። ለማንቸስተር ሲቲ ትናንትና አይተን ነበር በኤፍኤ ካፕ ጨዋታ ማለት ነው። ሌላኛው ዘንድሮ ሳናነሳ የማናልፈው ጉዳይ የማንቸስተር ዩናይትድ ጉዳይ ነው። ማንቸስተር ዩናይትድ ያው ምንም ጥርጥር የለውም አስፈርሟል። አሁን የተቀመጠው 3ኛ ደረጃ ነው። ስለዚህ የሰርጂ ራክቲሊፍ ናቸው ባለሀብቱና 27 በመቶውን ገዝተዋል የማንቸስተር ዩናይትድ እና ምናልባት አሁን እዚህ ቡድን ላይ ምንድነው ችግሩ ከተባለ የቡድኑ የተከላካይና የአማካኝ የአጥቂ ክፍተትም ጭምር አለ። ለምሳሌ ያለው አሁን ራሽፎርድን ሽጠዋል። ሌሎችንም ተጫዋቾች አሁን 10 ተጫዋቾች ነው ክረምት ላይ እንለቃለን ያሉትና ምናልባት ማንቸስተር ዩናይትድ ብዙ ለውጥ የሚያስፈልገው ቡድን ነውና 13ኛ ደረጃ ላይ ነው የተቀመጠው። በተለይ አዲዳስ ካምፓኒው በቅርቡ እናውቃለን ከማንቸስተር ዩናይትድ ጋር እኔ ሊለያይ ይችላል። ማንቸስተር ዩናይትድ በዚህ የሚቀጥል ከሆነ ብዙ ሚሊዮን ዶላር ነው የማጣው፣ በእነሱ ፓውንድ ነው ብዙ ሚሊዮን ፓውንድ ነው እናጣለን ያሉትና የማንቸስተር ዩናይትድ ጉዳይ በተለይ ድሮ በመፈርጊ ዘመን የሚታወቀው ማንቸስተር ዩናይትድ በአሁኑ ግን እንደዚህ አይነት የእግር ኳስ ፍልስፍና ራሱ ኪሳራ ውስጥ መግባቱ ራሱ ማንቸስተር ዩናይትድን አንዱ አጠያያቂ ነው። ሌላኛው ደግሞ ቶትናም ነው 14ኛ ነው የተቀመጠውና አሰልጣኙ ራሱ በወቅቱ የፖቼቲኖን ማሰናበቱ ራሱ አንዱ ለቶትናም ዋጋ አስከፍሎታል። ሌላው የአሪኬን ወደ ባየር ሙኒክ መሄድም ራሱ አንድ ራስ ምታት ሆኖበታል። ቶትናም 34 ነጥብ 19ኛ ተቀምጧልና ራስ ምታት ነውና በተለይ በፕሪሚየር ሊጉ ዘንድሮ ተጠባቂ ቶፕ 5 የሚባሉት ቡድኖች ዘንድሮ ተጠባቂ አይደሉም። ነገር ግን ዘንድሮ ግን እኔ የገረመኝ ግን በተለይ የኖቲንግሃም ፎሬስት ጉዳይ እና እንዲሁ ደግሞ የኒውካስትል ከወዲሁ ግን በተለይ የአረብ ባለሀብቶች ከያዙት በኋላ ሸክ አል ሃይ ቤንዚን ከያዙት በኋላ ግን በጣም ኒውካስትል በብር የናጠጠ ክለብ ሆኗል። አይዛክን ቀጣይ የሚያቆዩት ከሆነ ከፈረመላቸው ለብዙ ዓመታት በተለይ በኒውካስትል ውስጥ በተለይ አንቶኒዮ ጎርደን የመሳሰሉ ትልቅ ተጫዋቾች ያሉበት ኒውካስትል እና ድንቅ የሚባለውን ውድድር ዘመን ያሳልፋል ማለት ነው እና በጣም ጥሩ ፍልስፍና ነው። ሌላ ብራይተን ነው 47 ነጥብ አለው። ጃው ፔድሮ እናውቃለን በብራይተን ቤት ድንቅ የሚባለውን እንቅስቃሴ ነው የሚያደርገው። ብራይተኖች ግን ትልቅ ጨዋታዎችን በማውጣት ይታወቃሉ። ለምሳሌ ካሴዶ አሁን ከቼልሲ ቤት ያለውን ተጫዋች ሌሎችንም ጭምር ትልቅ ጨዋታዎችን ያፈራ ቡድን ነው ብራይተን እና በተለይ የፕሪሚየር ሊጉ ጨዋታ የሳምንቱ የሚጠበቀው ይሆናል ማለት ነው። ክብራትና ክብራን በቶፕ ሚዲያ ስፖርት ዩቲዩብ ቻናል ላይክ እና ሰብስክራይብ አድርገው እንዳትረሱ እንላለን። ላይክ አድርጉና ኮሜንትም ጭምር ታች ላይ ኢንቦክስ ላይ ቦክስ ላይ ጻፉልን፣ ኮሜንት ጻፉልን። የእናንተ ኮሜንት ለኛ ዋስትና ነው። ፕሮግራሙን ገብረ መስቀል ያለው ከእናንተ ጋር እየተነተንኩኝ ቆይታ አደረኩኝ። በቀጣይ ደግሞ በሌላ ስፖርታዊ ፕሮግራሞች እስከምንገናኝ መልካም ሳምንት ይሁንላችሁ። ሰናይ ቻው። የሙያ ማሰልጠኛ የሞባይል ጥገና ስልጠና፣ የኮምፒውተር ጥገና ስልጠና፣ የኤሌክትሮኒክስ ጥገና ስልጠና፣ የመሰረታዊ ኮምፒውተር ስልጠናና የፒችተሪ ስልጠናና የኢንጂነሪንግ ሶፍትዌር ስልጠናና የቋንቋ ስልጠናና የዲሽ ተከላ ስልጠናና እና ፎቶሾፕ እና ቪዲዮ ኤዲቲንግ እና አዋጭ የቢዝነስ ፕላን ስራ እና ሌሎችም ተዛማጅ ስልጠናዎችን እንሰጣለን ይሎታል። ይደውሉ፣ ይምጡ፣ ይሰልጥኑ ይሎታል። የቶፕ ሚዲያ የዩቲዩብ ቻናላችን የስፖንሰር የካርድ ሽልማት እንዲሁ አጋራችን እና የስፖንሰር አጋራችን ስለሆነ እናመሰግናለን። በስልክ ቁጥራቸው በ0937 42 62 86 ወይም በ0918 0911 94 ወይም በ0918 37 87 87 ወይም በ0924 45 62 57 ላይ
እንዲሁ ደውለው ሃለው ቢሉ መጥተው ስልጠናውን ቢሰለጥኑ በተለይ ባህር ዳርና ዙሪያ አካባቢ ለምትኖሩ ወጣቶች በሙሉ ቶፕ የሙያ ማሰልጠኛ መጥተው ቢሰለጥኑ አገልግሎታችን ቀልጣፋ ነው ይለውታል። ዘመኑ የቴክኖሎጂ ነው መጥተው ይሰልጥኑ ይለውታል። አድራሻ ለምለሚቱ ባህር ዳር የገበያ ማዕከል 4ኛ ፎቅ ቢሮ ቁጥር 14 ላይ እንገኛለን ይለውታል ማለት ነው።